ክርስቶስን እናምናለን ብለው ስደት የሚያደርሱዋል በክርስቲያኖች ላይ። አሁን ለምሳሌ መዝሙር 2:2 ላይ ቅድም ወንድማችን ተቃውሞ ነበረ። የምድር ነገስታት ተነሱ፣ አለቆቹ በእግዚአብሔርና በመሲሁ ላይ። በመሲሁ ማለት ማን ነው? ክርስቶስ አይደለም። ይሄ ማለት ክህደት ነው። መዝሙር 2:2 ለክርስቶስ መሆኑን እኮ እዛው የምድር ነገስታት ተነሱ አለቆችም፣ የዚህንም ፍጻሜ ማቴዎስ 24 ላይ ማየት እንችላለን። ራዕይ ምዕራፍ 17 ቁጥር 3 ከ12 ጀምሮ መመልከት እንችላለን። ስለዚህ የምድር ነገስታት ተነሱ አለቆችም በእግዚአብሔርና በመሲሁ ላይ ሲል በክርስቶስ ላይ ተማከሩ። ስለዚህ ይህም ጭምር ኦፖዚት ክርስቶስን ማወቅ አለ። እንደገና ደግሞ ክርስቶስን ደግሞ የሚክድ አለ። ኢየሱስን እርሱ ክርስቶስ የእግዚአብሔር ልጅ ብሎ የሚያምን የዘላለም ሕይወት ያገኛል ይላል አይደል? ኢየሱስ ክርስቶስን ግን አይ አይደለም አንተ እግዚአብሔር ነህ ወይም ደግሞ ከሱ አብ ነህ ወይም ሌላ አይነት አስተሳሰብ ላይ ከሄድን ይሄም ቀቢ ያለው ኢየሱስን የቀባው አብ ነው፣ ምንም ጥያቄ የለው። ስለዚህ ኢየሱስ በመንፈስ ቅዱስ የተቀባው ማን ነው? የቀባው ማን ነው? እግዚአብሔር። ኢየሱስ ክርስቶስን እርሱ ክርስቶስ ነው ብሎ የእግዚአብሔር ልጅ ብሎ የሚያምን የዘላለም ሕይወት እንደሚያገኝ ነው መጽሐፍ ቅዱስ የተናገረው። እና እኔ አልቆረጥኩትም። ግለሰብ ምናልባት ወንድሜ ወርዷል፣ ግን እኔ አልቆረጥኩትም። ቃሉ የሚለው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ጴጥሮስንም ስለ እኔ ማንነት በጠየቅ ጊዜ ማቴዎስ ምዕራፍ 16 ላይ ቁጥር 13 ጀምሮ እናንተስ ማን ትሉኛላችሁ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እግዚአብሔር ነህ አላለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ስለዚህ አንተ ክርስቶስ ማለት የተቀባው ማለት ነው፣ የተቀባው የእግዚአብሔር ልጅ። ስለዚህ ማመን ያለብን እንደ እኔ በመጽሐፍ ቅዱስ አምናለሁ። መጽሐፍ ቅዱስ የሚለው ዮሐንስ ወንጌል ላይም እስከ መጨረሻው መጽሐፍ ቅዱስ ክፍል ብንመለከት ኢየሱስ መሲህ የተቀባ ነው። የተቀባ ከሆነ ደግሞ ለአንድ ዓላማ ተቀብተዋል፣ ታጭተዋል ማለት ነው። ዓላማውን ያከናውን እና ይሄ ነው የኔ ሀሳብ። አዘር ወይ ደግሞ ማለት ነው የሌሎችን እምነት እንደዛው አከብራለሁ። አይ ሪስፔክት ለሱ። አመሰግናለሁ። ዋሂድ ታንኪ ሶ ማች። ምንም ችግር የለውም። እንትኑ በኢየሱስ ስሙ አካባቢ ላይ እንሂድበት ስላሉ ምናልባት ከሐዋርያ ቤተክርስቲያን እንጀምርና አንተም ትናገራለህ፣ እኔም የራሴን ሀሳብ እሰጣለሁ። ዋንጋድ አለ አለ። በድጋሚ ሰላም ብያለሁ። የተሻለ ሰው ያወራ ብለህ የምታስበው ሰው ካለ ማስገባት ትችላለህ። ንገረኝ ከስር አንዳንድ። አይ ራሴ አወራለሁ ካልክ ኢየሱስ ስለሚለው ስም ከፈለክ የአብ ስም ነው ብለህ በደንብ በስነስርዓት ማብራራት አለብኝ ብለህ በምታስበው መጠን ሀሳብን በነፃነት ምንም ነገር ሳይሰማ የምታምንበትን ነገር ቁጭ አድርገው። እሺ 2 ደቂቃ 6 ደቂቃ እንስጥህ። አይ ነው እኔ ቃሉ ላይ እንጂ ማንም እሱም ቢያወራ እኔ የሚገባም ያው የቃሉ ይናገር ነው እንጂ እኛንን ነው። ባይ 2 ደቂቃ እንስጥህ። እንደዛ ተረጋግተህ ነው። ችግር የለም። 3 ደቂቃ አውራ እና ከዛ ግሩሜ ደግሞ የተወሰነ ደቂቃ እየሰጠህ እንትን ይላል ማለት ነው። ያው በትልቁ አድርጌ ያለው አውራ። እሺ መልካም ቴንኪው። አሁን የገባችሁን ሰላም ብያቸዋለሁ። አንደኛ ከዛ ከክርስቶስ በሚለው የተቀባ ከሚለው ልነሳ እና የተቀባ ስንል ሙሴ እነ አብርሃም እነ ነቢያት የተባሉት ተቀብቷሉ። ግን ቅባታቸው ለዛች ለጊዜያዊ ነው። ቅባታቸው ለአንድ ነገር ብቻ ነው የተቀቡት እንጂ ለሆነ የሚቀጥል አይደለም። እነሱ ይሞታሉ፣ ይቀበራሉ። አፈርንና ወደ አፈር ትመለሳለህ የተባሉት ናቸው የተቀቡት። ወደ ክርስቶስ እንመጣል። ግን ክርስቶስ ኢየሱስ ተቀባ ስንል በሰውነቱ የተቀባ ነው። በሰውነቱ የተቀባ ብለን ኢየሱስን እንገልጸዋለን። በመለኮቱ ደግሞ ኢየሱስ ቀቢ ነው። በሁሉም ስፍራ የሚገኘት የሚችል ነው። ስናወራ ስለ ኢየሱስ ስንመጣ ወደ ኢየሱስ ስንመጣ መዳን ኢየሱስ የሚለው መድኃኒት ነው ስንል መድኃኒት ነኝ ደግሞ በዘዳግም 32:39 ላይ እግዚአብሔር ከኔ ሌላ አምላክ የለም ካለ በኋላ የምናገረው ጥቅስ አለ። ምን የሚል ነው? እኔ አድንም አለው፣ እኔ ፈውስም አለው። አድንም አለው ካለ ኢየሱስ የሚለው በአዲስ ኪዳን ላይ አዲስ ይሄ የተገለጠው ስም ለማርያም መልአኩ ያበሰረላት ስም ያ ስም ቃሉ ላይ ስንመለከተው የመለኮት ስም ወይም የአብ እንደሆነ ነው። በዘዳግም 32:39 ላይ እኔ አድንም አለው ነው ያለው። ከኔ ሌላ የሚያድን የለም ማለት ኢሳያስ ላይ ትንቢተ ኢሳያስ 43 ላይ ከኔ ሌላ የሚያድን የለም ስንል አንዱ እግዚአብሔር ነው የሚያድነን። የት እንዴት ሆኖ ስንል በአዘጋጀው ሰው ሆኖ
ወይም በተቀባው ሰው ላይ ሆኖ ቀቢው በተቀባው ሰው ሆኖ መድኃኒት ሆነልን ማለት መድኃኒትን የሚሰጠን እንዴት ነው? በዮሐንስ 6:33 ላይ የእግዚአብሔር እንጀራ ከሰማይ የሚወርድ ነውና ስል ያ የተቀባ ያ ነው መድኃኒትነቱ የተሰጠን። ስም የሚለው መድኃኒት የሚለው ስም ደግሞ ኢየሱስ ማለት መድኃኒት አዳኝ አድኖታል። በመስቀል ላይ ራሱን ሰውቶ ራሱን ሰጥቶ እስከ ሞት ድረስ ሞቱን ደግሞ ድል አድርጎ በመነሳቱም መድኃኒትነቱን ገልጿል። እንዴት? በመስቀል ላይ ራሱ በመሰዋት ስለኛ የተሰቅሎ ስለኛ ሞቶልን ስለኛ ተነስቶልን እኛ ማድረግ የምንገባው ነገር ነው። እሱም ማለት አሳልፎን ልጁን እስከ መስጠት ድረስ አሳልፎ መድኃኒትን አደረገልን። ዮሐንስ ወንጌል 3:13 ላይ 16 ላይ ይናገራል። መጽሐፍ ቅዱስ ማንበብ ትችላላችሁ። እና እኔ ብዙም ደቂቃውን ሄዷል። ግን ያው ባን ሰጥቻለሁ ለራስህ ያው እንትን ሀሳብን እንዳላለማቋረጥ ማለት ነው። ግሩሜ ሄድና 3 ደቂቃ ከዛ በኋላ ኢየሱስ የሚለው ስም የምን ስም ኢየሱስ የሚለው አንደኛ የስሙን ትርጉም አልነገርከንም። ሁለተኛ ነገር ደግሞ ኢየሱስ የሚለው ስም ምን ማለት ነው የሚለውን ነገር ትርጉሙ ከነገርከን በኋላ ከምን ጋር የተያያዘ ነው የሚለውንም በደንብ አላብራራኸውም። አንተ ከምን ጋር የተያያዘ ነው የሚለውን ስታብራራ የስሙን ትርጉም አልነገርከንም። እንደዚህ ዴፊኒሽኑ ማለት ነው። እንደዛ ነገር ነው ያደረገው። ግን አሪፍ ነው፣ አሪፍ ፕሬዘንቴሽን ነበረ። እስኪ ግሩሜ ሂድበት፣ 1-3 ደቂቃ ወስደህ ሂድበት። ሌሎችም ማውራት የምትፈልጉ ሰዎች ካላችሁ ማውራት ትችላላችሁ። እሺ፣ ከግሩም በኋላ ልቀጥልልኝ እናስቀድም እንደው እናስቀድመውና እኔ በደንብ ዴፊኒሽኑን ላይ እሄድበታለሁ። ቅድሚያውን ልስጥ ወንድሜ። አላወራም እሱ አውራ። አንተ 1-3 ደቂቃ ወሰድና አውራ። እሺ፣ አመሰግናለሁ። ሁላችሁንም በኢየሱስም ሰላም እላችኋለሁ። ያው እናንተ ቅድም ባላችሁት ነገር እስማማለሁ። ክርስቶስ የሚለው ነገር ኢየሱስ ክርስቶስ የተቀባ መሆኑን ለማመልከት ነው። እንደ ነቢይ ተቀብቷል፣ እንደ ንጉስም ፈራጅ በመሆኑ በመጨረሻ ደግሞ እንደ ካህንም አማላጅ ሆኖ ካህን ስለሆነ በዛም ተቀብቷል። ወደ ኢየሱስ ደግሞ ስንመጣ ማቴዎስ ላይ ሲናገር ስሙንም ኢየሱስ ትለዋለህ ከኃጢአት ያድናቸዋልና ይላል። ስለዚህ ያኛው ስም የተፈለገበት ስም ከኃጢአት ሰውን ለማዳን ወይም ለመቤዠት ነው። ዮሐንስ ላይ ሲነግረን ደግሞ ልጆች ሆይ ስለ ስሙ ኃጢአታችሁ ተሰርዮላችኋልና ጽፍላችኋለሁ ብሎ ይናገራል። ስለዚህ እንዴት ነው ያ ስም ኃጢአታችንን የሚያሰረየው ብለን ስንጠቅስ በጥምቀት ነው የሚያሰረይልን። ከዛ በፊት ግን ኢየሱስ የሚለው ቃል ብዙዎች ኢያሱ ነው የሚለውን ይናገራሉ። ግን ከእሱ ጋር ያልስማማው ኢያሱ ነው ብዬ አላምንም። ምክንያቱም ኢያሱ የሚለው ስም ከስም ሁሉ በላይ የሆነ ስም አይደለም። ኢያሱ የሚለው ስም አዳኝ የሆነ ስም አይደለም። ግን የውሃዋ አዳኝ ከሚለው ጋር ተቀራራቢነት አለው። ምክንያቱም ማዳን መግደልም የሚችለው የውሃ ብቻ ነው። ስለዚህ ኢየሱስ የሚለው ስም የውሃ አዳኝ ማለት የውሃ ሊያድን እንደተገለጠ ነው የሚያሳየው። ሌላው ደግሞ ኢየሱስን ከጥምቀት ጋር ቅድም አያይዤ ነግሬዋለሁ። ምናልባት ላታምኑ ትችላላችሁ። ኃጢአታችሁ ይሰረይ ዘንድ እያንዳንዳቸው የኢየሱስ ክርስቶስን ተጠመቁ ሲል የሚያሰረየው ኃጢአትን የኢየሱስ ክርስቶስ ስም ነው። ስልጣን ያለው ስም ነው። ያ ስም ደግሞ የማንም ሰው ስም ሲሆን የአብ ስም ነው። እሱን ለማወቅ ዕብራውያን ላይ ሄደን እናንብበው። ዕብራውያን 1 ላይ ዕብራውያን 1 ላይ ሲናገር ከቁጥር 2 ጀምሮ ሁሉም ወራሽ ባደረገው ነገር ግን ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ ተናገረኝና ከስር ወረድ ብሎ 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ይላል። ስለዚህ ገላትያ 4 ላይ ሲናገር ሁሉም ወራሽ ባደረገው በልጁ ይላል። ስሙንም እዚህ ጋር ወርሶ ነው። አንዳንድ ሰዎች አሁን ስልጣን ነው ይላሉ። ግን ስልጣን አይደለም። ስሙ ከአብ የተገኘ ስም ነው። የአዳኝ ስም ነው። ከኔ ሌላ አዳኝ የለም ካለ ስሙም ያድናል ካለን ልክ ሐዋርያት 4 ላይ እንደተገለጠው የሚያድነው ስም ኢየሱስ ነው ካለን አዳኙ አብ ነው መሆን አለበት። ምክንያቱም ከኔ ሌላ አዳኝ የለም፣ ከኔ ሌላ አምላክ የለም አብ ብሎ ስለተናገረ ማለት። ስለዚህ ያ ስም የአብ ስም ነው። ፊልጵስዩስ 2 ነው ያለው ነገር ይህንን ይደግፈልናል። ከስም ሁሉ በላይ የሆነውን ስም ሰጠው ይላል። ስለዚህ ሰጪና ተቀባይ እንዳለ በግልጽ ይነግረናል። ሰጪው አብ ነው፣ ተቀባዩ ያ ሰው የሆነው ክርስቶስ ነው። ስለዚህ ያንን መለኮታዊ ስም ክርስቶስ ወይም ኢየሱስ ተሸክሞ ሊያድን ከኃጢአታችን ሊያስተሰርይልን ተገልጧል። ይህ ነው። እሺ፣ እናመሰግናለን። ወንደርፉል ፕሬዘንቴሽን የሰጠው አይ ቲንክ ጊዜው አጥረዋል መሰለኝ።
ሁለተኛ ዙር ስትመጣ ኢንሻላህ ሰፋ ባለመልኩ በደንብ የአብ ስም ስለመሆኑ መናገር የምትፈልገው ውስጥ የቀረ ነገር ካለ በደንብ ትነግረናለህ። ግን አሪፍ ፕሬዘንቴሽን ነበር የነበረው። ኢንሻላህ 3 ደቂቃ ግሩሜት ይናገርና እኔም እንትኑን ላለው ታች መናገር የምትፈልጉ እነዚህ ገስቱ ላይ ያላችሁ ይሁዳ አይ ቲንክ አይሁዳዊ ይመስለኛል ሳስበው ማለት ነው። እንትኑ አርማው የነሱ ነው። በኢየሱስ መሲህነት የሚያምን አይመስለኝም። ስለዚህ እሱን ላይ መለከት ይችላል የዛሬ ውይይት ማለት ነው። በተረፈ ሌሎቻችሁ ካላችሁ እንትን ማለት ይችላል። የሚጫጫ ነገር አለ ናችሁ ወይ? ከብከም ሰላም ናችሁ? ሂዱበት እናንተ። እኔ እንኳን በዚህ ጉዳይ ብዙም ማወራ ነገር ስለሚሆን ነው። ወይ ታችኛ አዳምጣለሁ ወይ ደግሞ እዚህ እንዳለሁ አዳምጣለሁ። ለማዳም የተቀመጡ ቦታ ስላለ ችግር የለውም አትውረድ። ኦኬ እሺ፣ ጉሩሜ ቀጥል። እሺ ጥሩ። እሺ ኢየሱስ ስለሚለው ስም ቀጥል ግሩ። አክቹዋሊ ኢየሱስ የሚለው እንግዲህ ምናልባት ወደ ዲቴይል ከሄድን ጂሰስ የሚለው ወደ ኋላ ከሄድን ግን ምናልባት እንዲያም አሁን በምንረዳው አሁን ባለንበት ኢየሱስ ማን ነው በሚለው ኢየሱስ የሚለውን ቃል ብንወስድ ኢየሱስ ጂሰስ የሚለውን ብቻ እንደው ወደኋላ ሳንሄድ ማለት ነው። እሱን የምንረዳው እንዴት ነው? ኢየሱስ ማለት በጣም ይቅርታ እንደው በመሀል ወይ አንዴ ትቀጥል፣ አንድ ስራችን መጣችብኝና ይቅርታ እቀጥላለሁኝ። አንድ 5 ደቂቃ ሌላ ሰው ማውራት የሚፈልግ ሰው አለ ከመካከላችሁ? ማውራት የሚፈልግ በእንትኑ ዙሪያ ማለት ነው፣ ወይ ፕሮቴስታንት ወይ ኦርቶዶክስ ካለ ኢየሱስ በሚለው ስም ዙሪያ መነጋገር። አሁን እሱ የዋ ምስክር ነው። የሐዋርያ ቤተክርስቲያን አይደለ ተስብሽ? አሁን ፕሬዘንቴሽን የሰጠው የሐዋርያ ቤተክርስቲያን ነው። ሌላ ሰው ደግሞ ካለ አለ ነው፣ ከሌለ እኔ መቀጠል እችላለሁ። ካላችሁ ገስት ላይ ካላችሁ ሰዎች ወይም ደግሞ ታች ፕሮቴስታንት ወይ ደግሞ ኦርቶዶክስ ካላችሁ እንደዚህ በጨዋ ደንብና በጨዋ ስርዓት በሰከነና በሰላ አይምሮ መነጋገር የሚፈልግ ሰው ካለ ልክ እንደነሱ መግባት ይችላል። አንዳንድ ካላችሁ አንዳንድ እድሉ ለእናንተ እንስጣችሁ። ኦኬ ጥሩ። በቃ እኔ ልቀጥል ማለት ነው። ከፈቀዳችሁልኝ እኔ ልፈቀድም። ጉሩሜ ሲመጣ ይቀጥላል። እኔ ኢየሱስ የሚለው ስም አይ ቲንክ ከስሙ ብንጀምር ራሱ ኢየሱስ የሚለው ስም የፍጡር ስም ነው ብዬ ነው መጀመሪያው ማለት ነው። ለምሳሌ ኢየሱስ የሚለው ስም ምንድን ነው ምን ማለት ነው የሚለውን የመጀመሪያ ስሙን ነው። ያሸዋ ነው በዕብራይስጥ የሚለው። ያሸዋ ማለት ያህ እና ሸዋ ከሚለው ከሁለት ቃላት የተዋቀረ ነው። ያ ማለት የዮድሄ ቫብሄ ምጻረ ቃል ነው። ያ ያህዌ ወይም ዮድሄ ቫብሄ የሚለው ምጻረ ቃል ነው። ሸዋ ማለት መድኃኒት ማለት ነው። የዕብራይስጥ ቃል የተዋቀረ ነው። ስለዚህ ያሸዋ ማለት ሲምፕሊ ያህ መድኃኒት ነው የሚል ስም ይሆናል ማለት ነው። በዚህ ስም የተጠሩ ሰዎች አሉ ወይ ብሉይ ኪዳን ላይ ሲባል አዎ፣ በዕብራይስጥ ያሸዋ በግሪክ ሰብስቲቱየንት ደግሞ ኢየሱስ ተብለው ወይም ደግሞ ኢሱስ ተብለው የተጠሩ ብዙ ሰዎች አሉ። ለምሳሌ ከመጀመሪያ ስንጀምር ለመጀመሪያ ጊዜ የተጠራው የኔዌ ልጅ የሚባል ኢየሱስ ነበረ። ኢየሱስ የሚባል አለ ስም ያለው ስም ማለት ነው የነበረ። ዘኍልቍ ምዕራፍ 11 ቁጥር 28 ላይ ከልጅነት ጀምሮ የሙሴ አገልጋይ የነበረው የኔዌ ልጅ ያሸዋ ይለዋል የዕብራይስጡ። የግሪክ ሰብስቲቱየንቱ ደግሞ እዚህ ጋር የሚያስቀምጠው ኢየሱስ ወይም ኢሱስ ይለዋል። በግዕዙ ደግሞ ወይቤሎ ኢየሱስ ዘነዌ ዘይቀውም ቅድሜሁ ለሙሴ ዘውእቱ ሩሄ ይቤሎ እግዚእ ሙሴ ኩሎኩም ይላል። ምንድን ነው የሚለው? ከልጅነት ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ብሎ ነው ያስቀመጠው ግዕዙ። ወይቤሎ ኢየሱስ ዘነዌ አለ የነዌ ልጅ ኢየሱስ ብሎ እና ለመጀመሪያ ጊዜ ኢየሱስ ተብሎ የተጠራው ሰው አሁን አማርኛ ላይ ግራ ሲገባቸው የናዝሬቱ ኢየሱስ ከሚባለው ለመለየት በእንግሊዝኛ ላይ ጆሹዋ የሚለውን ነገር የላቲኑን ቃል ይጠቀማሉ። በአማርኛ ደግሞ ሲጠቀሙ ኢያሱ ብሎ ስም አወጡለት ማለት ነው እንጂ ኢያሱ የሚባል ስም ግዕዙ ላይ የለም። ግዕዙ ላይ ያለው መጽሐፉ ራሱ ኦሪት ዘኢየሱስ የሚባል ነው መጽሐፉ። በግዕዝ ያላቸው ጥንታዊ ግዕዝ ያላቸው ሰዎች ኦሪት ዘኢየሱስ ተብሎ ነው የሚባለው። እሱን ከፍቼ ማሳየት እችላለሁ። ሌላው ኢየሱስ በሚል ስም የተጠራ ሰው የሴዴቅ ልጅ ኢየሱስ የሚባል አለ። ዘካርያስ 6:11 ላይ ስትመለከቱ ማለት ነው። ካህኑ በሴዴቅ ልጅ በያሸዋ ይላል። ያሸዋ በዕብራይስጥ በግሪክ ሰብስቲቱየንት ኢየሱስ ተብሎ ተጠቅሷል። እንዲሁም አንደኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ የቤሳሚው ሰው የሚባል ኢየሱስ የሚባል ሰው
ነበረ። የከተማው ሹም ራሱ ኢየሱስ ተብሎ ይጠራ ነበረ። ሁለተኛ ነገሥት ምዕራፍ 23 ቁጥር 8 ላይ፣ አንደኛ ዜና መዋዕል ምዕራፍ 24 ቁጥር 11 ላይ ደግሞ የመቅደሱ አለቃ ራሱ ኢየሱስ በሚል ስም ይጠራ ነበር። የአሸዋ በዕብራይስጥ ኢየሱስ በግሪክ ሰብትጀንት። ወደ አዲስ ኪዳን ስንመጣ አዲስ ኪዳን ላይ ለመጀመሪያ ጊዜ የተጠራው ሉቃስ 1:31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙን ኢየሱስ ወይም ደግሞ ኢየሱስ ትይዋለሽ ተብሏል። ኢየሱስ በሚለው ስም በዚህ የተጠራ ስም የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ኢያሱ ብላችሁ እናንተ የምትሉትን ብሉይ ኪዳን ላይ ከነበረው ከኢያሱ ከሚለው ጋር በዚያ ጊዜ ከኢየሱስ ጋር አስገቧት ይላል ግሪክ ሰብትጀንት። የዕብራይስጡ ያሸዋ ብሎ ያስቀምጠዋል። በግሪክ ኮይኔ ማለት ነው፣ በአዲስ ኪዳን ላይ ማለት ነው። የጳውሎስ ጓደኛ የነበረው አሁንም ኢየሱስ በሚል ስም የተጠራ ሰው አለ። ቆላሲስ ምዕራፍ 4 ቁጥር 11 ላይ ኢየሱስ የሚባል ስም እንዳለ ያሸዋ ወይም ደግሞ ኢየሱስ በሚል ስም ይጠራል። ብዙ ናቸው የነበሩት ማለት ነው። በባይብል ውስጥ በጣም ኢየሱስ በሚል ስም የተጠሩ በርባን የሚባለው ራሱ ማቴዎስ 27:17 ላይ የግሪኩን እዩት ኢየሱስ በሚል ስም ተጠርቷል። እንደገና ደግሞ ሉቃስ 3:29 ላይ ደግሞ ብሉይ ኪዳን የኤሊዔዘር ልጅ ኢየሱስ ተብሎ ይጠራል። ከሀያ በላይ መጥቀስ ይቻላል። ኢየሱስ በሚለው ስም የፍጡር ስም ነው፣ የፈጣሪ ስም አይደለም። ፍጡራን ሲጠቀሙበት የነበረ ስም ነው። ፈጣሪ ፍጡራን የሚጠቀሙበትም ስም ወሰደ አይባልም። ሁለተኛ ነገር ደግሞ ስሙ የወጣው በመልአክ አማካኝነት ነው የወጣው። ልክ እንደ ዘፍጥረት 11 ላይ እስማኤል የሚለው ስም በመልአክ አማካኝነት ነው የወጣው። ተበስራ ማለት ነው፣ እናትየው ተበስራ፣ አጋር ተበስራ ማለት ነው። ወይም ደግሞ እንትን ላይ ስትመለከቱት የመጽሐፈ መሳፍንት ላይ ስትመለከቱት ማኑኤልና ሚስቱ ተበስረው ነው ሶምሶም የሚባል ስም ይወጣላቸው ማለት ነው። እና ኢየሱስ የሚለው ስም የፍጡር ስም ነው የሚል ነው ያለኝ። በዚህ ላይ አርጊው አደርጋለሁ ማለት ነው። ኢንሻላህ ማውራት የሚፈልግ ሰው ካለ ግሩሜ፣ ጨረስክ? ማውራት ትችላለህ? መታል አክቹዋሊ ይችላለሁ። ባይዘዌ በጣም ቆንጆ አድርገን የገለጽከው ኢየሱስ የሚለው ቃል ከያሸዋ ወይም ደግሞ ከኢያሱ ጋር ከነነዌ ልጅ ጋር ተዛማጅነት ያለው ስም ነው። አሁን ለማዳን ስሙ ነው ብለን አሁን ሉቃስ ምዕራፍ 1 ቁጥር 30 ስሙን ኢየሱስ ትይዋለሽ። አሁን ቃሉ የሆዋ ያድናል ወይም ያህዌ አዳኝ ነው ወይም ጂሰስ ኢዝ ጎድ ኢዝ ሳልቬሽን እግዚአብሔር ያድናል የሚል። ስለዚህ አሁን ቀደም ሲል ካነሳ ነው ሀሳብ ጋር ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም። አሁን ማን ነው የተሰጠን ስም ቢባል ኢየሱስ የሚለው ነው። አሁን ኢየሱስ የሚለው ስም ለእኛ ለማዳን ተሰጥቶናል ብለን ስናምን ኢየሱስ ብቻውን አሁን የሰው ስምም ሆኖ የተጠቀሰበታል። ለምሳሌ ቆላሲያስ ምዕራፍ 4 ቁጥር 14 አይ ቲንክ እዚህ ክፍል ላይ በአማርኛው ላይ ኢያሱ ይለዋል፣ ግን ወደ ባይብል ሀብ ላይ ገብነው ግሪኩን ብንመለከት ኢየሱስ ነው የሚለው፣ ጂሰስ ነው የሚለው እና ጳውሎስ ምንድን ነው ያለው? ስለ ማርቆስና ወደ እናንተ ሲመጣ ተቀበሉት ካለ በኋላ በእግዚአብሔር መንግስት ከእኔ ጋር አብረው የሚሰሩት እነዚህ ናቸው ብሎ ከጠቀሳቸው ውስጥ ኢዩስጦስ የተባለ ኢየሱስ ሰላምታ ያቀርብላቸዋል ይላል እና ከክርስቶስ ጋር አብረው ያገለግል የነበረ ኢየሱስ የተባለ። ታዲያ ኢየሱስን በምን እንለየዋለን? ኢየሱስ እርሱ ክርስቶስ። አሁን እኛ እንደ ክርስትናችን ምንድነው ኦፍኮርስ ኢየሱስ ብቻውን ኢየሱስ ነው ብለን ሳይሆን ኢየሱስ ክርስቶስ። ኢየሱስን ስናምን አንደኛ ዮሐንስ ላይ ኢየሱስን ክርስቶስ ነው ብለን ነው ማመን የሚኖር። ኢየሱስ ክርስቶስ ነው ማለት እርሱ የተቀባ ነው ማለት ነው፣ የቀቢ ያለው ማለት ነው። ስለዚህ የተቀባ ነው። ኦፍኮርስ ኢየሱስ የሚለውን ቃል ወይም ይህንን ስም የተጠቀሙ ሰዎች ወይም ለሰዎች ተሰርቶበታል። ቀደም ሲልም የገለጽካቸው ሀሳቦች አሉ አይደና፣ ያ ትክክል ነው። ዋናው ፖይንት ግን እየተቀባው ብለን ስንል ሙሉ ያደርገዋል። ስለዚህ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ብለን ስናምን ትክክል ነው ማለት ነው። ኦፍኮርስ ኢየሱስን ለእኛ ደግሞ አዳኝ አድርጎ የሰጠን ስሙ ደግሞ ስሙን ኦፍኮርስ ኢየሱስ የሚባለው ስም ኃይል አለው ወይ ካለን፣ አዎ። ለምን? የተቀባ ስለሆነ በመንፈስ ቅዱስ ስለተቀባ ኃይል አለው። ስለዚህ ኢየሱስን እርሱ ክርስቶስ ብለን ማመናችን ህይወት ያስገኝልናል ብለን እናምናለን እንደ ክርስቲያን። ቴንክ ዩ። ኦኬ ሚስተር ተስፋዬ መቀጠል ትችላለህ። የጀመርከውን ሀሳብ ቅድም ያልኳቸው ነገር ካለ እንትን ማለት ትችላለህ። ስም ማን ነው ሚስተር? የምበለው በቃ ችግር ኦኬ እሺ፣ በቃ አንተ ቀጥልና ያልጨረስከው ሀሳብ ካለ 3 ደቂቃ ወስደህ በደንብ አንሸራሽረው። እሺ፣ አመሰግናለሁ።
እሺ እኔ ከወሂደ የሚለየው ሀሳቤ ኢየሱስ የሚለው ስም በእርግጥ በብሉይ ኪዳንም ከዛ ጋር ተቀራራቢነት ያለው ኢያሱም እንደተባለው ተጠቅሷል። ግን መጽሐፍ ቅዱስ ላይ ምን ይላል? ሐዋርያት 4:12 ላይ የሚያድን ስም ከሚያድን ስም እንደሆነ ይናገራል። ስለዚህ በሰው ስም እንደማንድን መቼስ ግልጽ ነው። እግዚአብሔር ራሱ ሲናገር ከኔ ሌላ አምላክ የለም በሚለው ጨምሮ ከኔ ሌላ አዳኝ የለም ይላል። ስለዚህ ከእርሱ ሌላ አዳኝ የለም ማለት ማንኛውም ነገር የሚያድን ነገር ካለ የእርሱ ነው ማለት ነው። ኢየሱስም የሚለውን ስም ከኃጢአት ያድናል ብለን እናምናል። ምናልባት እናንተ ላታምኑበት ትችላላችሁ። ከኃጢአት የሚያድን ከሆነ ደግሞ ያ ስም የአብ ስም መሆን አለበት። የአብ ስም ካልሆነ ሊያድን አይችልም። የአምላክ የሆነ ነገር ነው በዚህ ምድር ላይ ሊያድን የሚችለው። ሁለተኛ ደግሞ ፊልጵስዩስ 2:9 ላይ ከስም ሁሉ በላይ የሆነውን ስም ሰጠው ይላል። የተሰጠ ስም አለ፣ ሰጪ አለ፣ ተቀባይ አለ። የተቀበለው ከአብ ነው። ዮሐንስ 17:6 ላይ ሲናገር የሰጠኝን ስም ገለጥኩላቸው ብሎ ኢየሱስ ክርስቶስ ተናግሯል። ኢሳያስ ላይ እንደውም ሲናገሩ ምነው ስምህ ለጠላቶች ቢገለጥ እያሉ እንዲገለጥ የተጠበቀ ስም ነው እንዲያድን ኦልሬዲ የተገለጠ ነገር ገለጥኩላችሁ ብሎ ኢየሱስ ክርስቶስ አይናገርም። የሰጠኝን ስም ገልጬላችኋለሁ ይላል። ስለዚህ ኢየሱስ የገለጠው ስም የአብን ስም ነው። ያ ደግሞ የአብ ስም አዳኝ ስም ነው። የፍጡር ስም የሰውን ኃጢአት አያስተሰርይም። ስለ ስሙ ኃጢአታችሁ ይሰረይ ይላል። ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁም ይላል። ስለዚህ እነዚህ ነገሮች አንድ ላይ ስናያይዛቸው ኢየሱስ የሚለው ስም የሰው ብቻ ነው ስም ብለን መደምደም አያስኬደንም። ምክንያቱም ያ ስም ያድናል። ያድናል ካልን ደግሞ ሊያድን የሚችለው አምላክ ብቻ ነው። የአምላክ ያልሆነ ነገር አያድንም። ስለዚህ እኔ ክርክሬ አንደኛ አዳኝ በመሆኑ የሰው ብቻ ስም ነው ብለን መናገር አንችልም። ሁለተኛ ደግሞ ከአብ የተወረሰ ስም ነው ብሎ ቅድም ሮል ላይ ተናግሯል። ዮሐንስ 17 ላይ ደግሞ የሰጠኝ ስም ብሎ በግልጽ ኢየሱስ ክርስቶስ እንደገለጠ ያንን ስም እንደገለጠ ተናግሯል። ስለዚህ አዳኝ ከሆነ ሊያድን የሚችለው እኔ አድናለሁ እኔ እገላለሁ ያለው የአብ ነው። ስለዚህ ኢየሱስ ክርስቶስ የአብ ስም ነው፣ ግን መለኮታዊ ስልጣን ያለው ስም ነው። አጋንንትን የሚያወጣ ስም ነው። ስንጠቀም መቀበት የሚያድን ስም ነው። ደግሞ መዳን በሌላ በማንም ተብሎ የተጠቀሰው ስም ነው። ስለዚህ መዳን በሌላ ሲባል ሌላ ስሞቹ ሁሉ ኤክስክሉድ አድርጓቸዋል ማለት ነው። ስለዚህ ኢየሱስ ክርስቶስ የአምላክ ስም ነው ብዬ አምናለሁ። የተገለጠው የአምላክ ስም ነው። አመሰግናለሁ። ወይድ አመሰግናለሁ። ወንደርፉል ፕሬዘንቴሽን ነው። በጣም ደስ የሚል እንትን ነው። አንደኛ የተረጋጋ ነው። ሁለተኛ ነገር ደግሞ በኤቪደንስም ነው። ሶስተኛ ነገር ደግሞ ታዳሚው የሚወስደው ነገር አለ ከአንተ ትምህርት ማለት ነው። ኢየሱስ የአብ ስም ነው ብሎ የሐዋርያት ቤተክርስቲያን አማኝ ነው። ጥሩ ጥሩ ነገሮችን አሳልጧል ማለት ነው። እኔ ልቀጥልና ሀሳቤን ማቴዎስ ወንጌል ምዕራፍ 1:21 ላይ ልጅም ትወልጃለሽ፣ ህዝቡን ወይም ወገኑን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትይዋለሽ የሚል ነገር ነው ያለው። ግሪክ ሰብትጀንት ላይ ያለው እንግዲህ በዕብራይስጡ ያሸዋ ተብሎ ነው የተቀመጠው። ይህ ስም የኢየሱስ የሚለው ቃል ሐዋርያት ሥራ ምዕራፍ 7:45 ላይ ለፍጡር ስም ተጠቅሞበታል። ብሉይ ኪዳን ላይ ነበር። ተቀራራቢ ስም ሳይሆን ራሱ ስሙ ነው። ራሱ ያሸዋ ነው በዕብራይስጥ የሚለው፣ በግሪክ ሰብትጀንት ደግሞ ኢየሱስ ነው የሚለው ወይም ደግሞ ኢየሱስ ይባላል። ኢየሱስ ነው የሚባለው በትክክለኛ አጠራሩ ማለት ነው። ሐዋርያት ሥራ ምዕራፍ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ፣ አምላክ ከእርሱ ጋር ነበረና አለ። ስለዚህ ይሄ መሲሁ ህዝቡን ከኃጢአታቸው ወይም ወገኑን ከኃጢአታቸው ያድናቸዋል ሲል እንዴት አድርጎ ነው ያዳነው የሚለውን የሉቃስ ወንጌል ምዕራፍ 7:48 ላይ እርሱም ኃጢአትሽ ተሰርዮልሻል አላት ይላል። ኃጢአትሽ ተሰረየልሽ የሚለው ነገር አለ። ማቴዎስ 9:2 ላይም ሽባውም አንተ ልጅ አይዞ ኃጢአትህ ተሰረየልህ አለ ይላል። 18 ዓመት ሙሉ ጎባጣ የነበረውን ሲያገኝ ከድካም ተፈታል በማለት ሲፈውሱላት ያላችሁ ሉቃስ ወንጌል 13:12 ላይ ማለት ነው። ሉቃስ ወንጌል 13:16 ላይም እንደዛ ነው። ራሱ በእስራት የነበሩትን ሰዎች ነፃ በማውጣቱ አዳኝ ወይም ደግሞ መድኃኒት መሆኑን ያስረዳል ማለት ነው። ሐዋርያት ሥራ ምዕራፍ 5:31 ላይ ይህ አምላክ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ አለ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገዋል። ከራሱ በራሱ ነው መድኃኒት የሆነው እንዴ? አይደለም፣ መድኃኒት አድርጎታል። ማን ነው መድኃኒት ያደረገው ሲባል አምላክ ነው ያደረገው። አድራጊ አለ፣ ተደራጊ አለ። ከዛ አድራጊ አድርጎ የሚል ትራንሲቲቭ ቨርብ ወይም ተሻጋሪ ግስ አለ። ስለዚህ በራሱ ያገኘው ነገር ሳይሆን ሐዋርያት ሥራ ምዕራፍ 5:31 ላይ ባለው ጥቅስ መሰረት መድኃኒት ያደረገው ሌላ አካል አለ፣ አንድ አምላክ አለ ማለት ነው። ያን አንድ አምላክ ኢየሱስ ራሱ አድነኝ በማለት ይጸልይ ነበረ። ዮሐንስ ወንጌል ምዕራፍ 12:27 ላይ አሁንም ነፍሴ ታውካለች ምን ስላለው አባት ሆይ ከዚህ ሰዓት ምን በለኝ አድነኝ አለ። ምን በለኝ አድነኝ አለ። የራሱ እርዳታ የሚፈልግ አካል ነበር ይሄ አካል።
ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ ማለትም ክርስቶስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ አምላክም ስለ መፍራቱ ተሰማለታል። ስለዚህ ምንድን ነው ይሄ መሲህ ስንል መሲሁ ራሱ እርዳታ የሚጠይቅ በስጋ ወራት ከሞት ሊያድነው ወደሚችል ከሞት እንዲያድነው ጸሎት ጸልዮ ጸሎቱ እንደተሰማለት ይናገራል። ስለዚህ አድነኝ ብሎ የሚናገር አካል ካለ የዛ የአካሉ የዛ የአንድ አምላክ የማዳኑ ነገር የባህሪው ጉዳይ ነው። ከኔ በቀር ሌላ አምላክ የለም የሚል ብዙ ጥቅሶች ሲጠቀስ ነበር። አዎ እሱ የባህሪውን ጉዳይ ነው። ይሄ ግን መሳያ ሲባል መሳያ ግን በባህሪው ሳይሆን በጸጋ ያገኘው ነገር ነው። በምናውቃለን በመደረግ ላይ የተመሰረተ ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ መድኃኒት አድርጓል። ማንን ነው መድኃኒት ያደረገው? የናዝሬቱ ኢየሱስን አምላክ መድኃኒት አድርጓል። በመደረግ ላይ የተመሰረተ ስለሆነ ኦንቶሎጂካል ሳይሆን ፈንክሽናል ነው። ባህሪን ሳይሆን ግብርን አመላካሽ ነው። ለዛ ነው በቁርአን ውስጥ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 49 ላይ በአላህ ፈቃድ እውር ሆኖ የተወለደውን ለምጻሙንም አድናለሁ፣ ሙታንን አስነሳለሁ አለ። አድናለሁ የሚል የሚሰመርበት እኛ ሙስሊሞች ኢየሱስ መሲህ ነው፣ ነብይ ነው፣ መልእክተኛ እንደሆነ እና በአላህ ፈቃድ እንዳዳንም ጭምር እናምናለን። ኢየሱስ አድኗል ብለን ነው እንጂ ምናምነው ያድናል ብለን አናምንም በአሁን ሰዓት ላይ ማለት ነው። እና ኢየሱስ አድርጓል። ኢንሻላህ ወደፊት ይመጣል። ሲመጣ ባላ ሸሪያ በቁርአንና በሐዲስ ላይ መሰረት ባደረገ መልኩ ብይን ይሰጣል፣ ይፈርዳል ብለን እናምናለን። ከዚህ የተረፈ አይ ቲንክ ሀሳባችሁን አከብራለሁ። ግሩሜ የሆነ ነገር በለንና እና ይሳቅ እና ምናምን ይቀጥላሉ። እኔ እወጣለሁ ማለት ነው። ወንደርፉል ጊዜ ነበረን፣ ወንደርፉል ታይም ነበረን። ሀሳብን መስጠት ትችላለህ ግሩሜ፣ ያንተ ነው ተራው። ለእኛ እድል አይሰጥም ወይድ? አንድ ቤተ እምነት ውስጥ ነው ያላችሁት። እሱ ሲያወራ ነበረ። እንደዛ ከሆነ ሁሉም ሙስሊምም አለ፣ አሁን ይሳቅም አለ፣ ሌሎቹም አሉ። ለምንድን ነው የገባ ነው ታዲያ? መግባት ግዴታ አይደለም። ያንተ አለ ቤተ እምነት ነው እኩሎ ያለ ሰው አለ ከላይ። ማን ነው? ይኸው እዚህ ጋር ሚስተር ኤም የሚለው ከሐዋርያ ቤተክርስቲያን ነው። ለዛ ነው፣ ከዛ አንጻር ነው እኮ አሁን እኔ እንደሰጥ ያልተፈለገበት ምክንያት ምንድን ነው? በአንድ ጊዜ ሁለት ሰዎች አይሰጥማ ማለት ሁሉም ሰው አውራ ካለ እሱማ ይሳቅም እኮ አለ ከቤተ እምነት፣ መሲም አለች ከላይ ሙስሊም ናት። ግን እኔ ከሙስሊም ወኪ የተናገርኩኝ ከፕሮቴስታንት የሚናገር አለ፣ ከጆባ ዊትነስ የሚናገር አለ፣ ከኦርቶዶክስም መናገር የሚፈልግ ሰው ካለ ይናገራል። በአንድ ጊዜ ግን ሁለት ቤተ እምነት አይሆንም። አሁን አይ ቅድም ሚስተር ጨርሰዋል ብዬ ነው የምልህ። እድል ቢሰጠኝ አይደለም። አትረብሽ፣ እየረበሽክ ነው። ጥሩ እየተወያየን ነበረ። የሐዋርያ ቤተክርስቲያን ወክለ ከመጣ አትረብሽ። አንተ ሁሌ መረበሽ ነው ስራ፣ የትም ቦታ ላይ ማለት ውረድ። ይኸውላችሁ ዲሲፕሊን እንግዲህ የሐዋርያ ቤተክርስቲያን ወክለ ዲሲፕሊን አይደለም እና ይሄ ልጅ ሁሌ እንደዚህ ነው የሚረብሸው። ዲሲፕሊን የለውም ይሄ ልጅ። አሁን እድሉን ቢሰጠው አሁን በስነ ስርዓት እንኳን ማውራት አይችልም፣ ያጨቀየዋል። እንደዚህ ዲሲፕሊን የለውም። እንደምትመለከቱት ነው። አይ ቲንክ ግሮሜ ወጣ፣ እኔም መውጣት። ዱከም ማጠቃለያ ያሰራበት። ዱከም አለ፣ ዱከም አለ፣ የቤቱ ባለቤት ግሮሜ እንትን ይበልና ይናገርና ማጠቃለያ እንትን ነው። ዱከም አለ የለም? የቤቱ ባለቤት ዱከም ኦኬ፣ ተኝቶ ይሆናል እሱ ማለት ነው። እሺ አይ ቲንክ ያሻም ገብቷል። አሪፍ ነገር ነው። ወንደርፉል ግሩሜ ያለ አለውኝ አለውኝ እና በጣም አሪፍ ውይይት ነው። ደስ ይላል። ያሻም ባይዘወይ ጥሩ ሀሳቦች ሰነዝራል ብዬ አስባለሁ። እሱ ድል ይሰጠው። የተለየ ቤተ እምነት ስለሆነ ለእሱም እንሰጠዋለን እድሉን። አንተ አውራ 3 ደቂቃ ውሰድና ኢየሱስ ስለሚለው ስም ያለን አመለካከት፣ ያለን መረዳት፣ ያለን እምነት አስቀምጠው። ከዛ ያሻ ያወራል። ከዛ ሁለታችሁን አዳምጬ እወጣለሁ። እኔ ጨርሻለሁ። ማውራት ፈልገውን ነገር ጨርሻለሁ። ሂድ ቀጥል። ኦኬ እሺ፣ አመሰግናለሁ። እድሉን ስለተሰጠኝ አመሰግናለሁ። ያው ኢየሱስ የሚለውን ስም ቀደም ሲል ያነሳ ነው። ስሙን ኢየሱስ ሉቃስ 1 ላይ የተጠቀሰው ከዛም በኋላ ስልጣን እንደተሰጠው የተገለጸ ሀሳብ አለ። በባህሪው ራሱ እግዚአብሔር ነው የሚል አስተምሮ የለም። ግን እግዚአብሔር የሰው ልጆችን መድኃኒት የሰጠን ነው። ስሙን ኢየሱስ ትይዋለሽ። እንደውም እዛው ላይ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሳል የሚል ሀሳብ እናገኛለን። ስለዚህ በዚህ ክፍል መረዳት እንደምንችለው በግልጽ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ነው።
እኔ በአብዛኛው በጌታችን በኢየሱስ ክርስቶስ ስም አምናለሁ፣ ግን ስልጣን በሰማይና በምድር ተሰጠኝ በማለት የተናገረበትን ክፍል መዘንጋት የለብንም። ለኢየሱስ ስልጣንም ስምም የሰጠው በአብዛኛው በመጽሐፍ ቅዱስ ላይ ስም የሚለው ስልጣንን ያመለክታል እና ስልጣን የሰጠው ደግሞ የሰማይ ምድር ፈጣሪ ሆነው ሁሉን ቻይ የሆነው አምላክ ይሆዋል። ሌላው ፊልጵስዩስ 2 ላይ ቅድመ ወንድማችን ሀሳብ አንስቶ ነበረና ምንድነው እዛ ክፍል ላይ መላስም ሁሉ ኢየሱስ ጌታ የሆነ ይመስል። ስለዚህ ኢየሱስ ክርስቶስን ጌታም ክርስቶስም ያደረገው አካል አለ። ኢየሱስ የአብ ስም ነው የሚለው ትምህርት ትክክል አይደለም። የአብ ስም ይሖዋ ነው። ዮድሄ ዋፌ የሚለው እነዛ 4ቱ ቃላቶች ይሖዋ ነው። ኢየሱስ ደግሞ አንዱ የእግዚአብሔር ልጅ ነው እንደ መጽሐፍ ቅዱስ። ፊልጵስዩስ ላይ ከስምም ሁሉ በላይ ስም ሰጠው ይላል። የሰጠው አካል አለ። ስልጣን በሰማይና በምድር ተሰጠኛል። ስለዚህ ኢየሱስ ስልጣን የሰጠው አካል አለ ማለት ነው። ቅድም ያነሳ ነዋል። ለምሳሌ ማቴዎስ 20:28 ላይ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊያደርግ እንጂ እንዲያገለግሉት አመጣ። ኢየሱስ እንዲገለገል አይደለም የመጣው፣ ሊያገለግል ነፍሱንም ለብዙዎች ቤዛ አድርጎ ሊሰጥ ይላል። ሐዋርያት ሥራ 4:12 ላይ ቅድም የጠቀሰው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ስለዚህ በሰውና በአምላክ መካከል ደግሞ አማላጅ የመሆን ሚና እንዳለውም ጭምር ዕብራውያን ምዕራፍ 7:22 ላይ ይናገራል። ስለዚህ እኔ መንገድ ነኝ፣ እኔ እውነት ነኝ፣ ከእኔ በቀር ወደ አብ የለም። ስለዚህ ኢየሱስ የሚለው ስም የአብ ስም ነው የሚለው ቃል ስለሰማው ነው ቅድም ወንድሜ ጋር እንደዛ የሚል የመጽሐፍ ቅዱስ ትምህርት የለም። የኢየሱስ ስም የአብ ስም አይደለም። ኢቨን ቅድም ያነበብነው አንዳንድ የክርስቶስ ተከታይ የሆነ ወይም ከነ ሐዋርያው ጳውሎስ ጋር ያገለግል የነበረ ኢየሱስ ዩስጦስ የሚባለው ስሙ ኢየሱስ ነው። ታዲያ ኢየሱስን በምንድን ነው የምንለየው ካልን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ የተቀባው ልዩ ያደርገዋል። የናዝሬቱ ኢየሱስ በዚህ ልንለየው እንችላለን እንጂ ሌሎችም የተጠሩበት ነው። ወደ ሰማይ ከሄደ በኋላ ደግሞ ራእይ ላይ ብንመለከት እኮ አዲስ ስም እንደሚኖረውም ጭምር ተናግሯል። እንደውም አዲሱ ስሜን ብሏል እና በሰማይ ስልጣን ካገኘ በኋላ ደግሞ በደም የተቀባ ስም አለ፣ ስሙ የእግዚአብሔር ቃል ነው ይለዋል። ስለዚህ ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ እንደውም አንድ ጊዜ ምንድን ነው ያለው? እኔ አጋንንትን በእግዚአብሔር ጣት ማውጣ ከሆነ በእግዚአብሔር መንፈስ ምን ያደርግ ነበር? አጋንንትን ያወጣል፣ ሽባ ይተረትር ነበር፣ የሞቱትን ያስነሳ ነበረ። የተለያዩ ማዕት አላዛርን ከሞት ሲያስነሳው እኮ አላዛር ሆይ ና ውጣ ከማለቱ በፊት አባት ሆይ ብሎ እንደሚሰማው ጠይቆ ነው። ስለዚህ አባቱን እርዳታ ያገኘ ኦፍኮርስ የእግዚአብሔር መንፈስ በላዩ ላይ ያደረ ወይም ደግሞ በምድር ላይ ይመላለስ የነበረ አንዱ የእግዚአብሔር ልጅ እንደሆነ ነው። እንግዲህ መጽሐፍ ቅዱስ የሚያስረዳው ይህን ክፍል ነው። የእኔ ሀሳብ ይህን ይመስላል። አመሰግናቸዋለሁ። ማመንም ያለብን በዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስ ያደረጋቸው ብዙ ነገሮች አሉ። ምዕራፍ 20 መጨረሻውን ሲዘጋ ምንድን ነው ያለው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆንላችሁ ዘንድ ተጽፏል። ብዙ የተጻፉ ነገሮች አሉ፣ ግን በቃ ማመን የሚኖርብን ኢየሱስ እርሱ ክርስቶስ መሆኑን የእግዚአብሔር ልጅ እንደሆነ እንድታምኑ ነው የሚለው ሀሳብ ይህን ይመስላል። ሀሳቤ አመሰግናለሁ። ሄድ ለሰጠኝ ደቂቃ አልፏል፣ ግን ያው ሀሳብን ለማክበር ሀሳብን ላለማቋረጥ ምናምን ነገር ላለማፈን ከሚለው አንጻር ነው እንታንሸራሽር የተሰጠን። እናመሰግናለን። ያሻ ሰላም ብያለሁ። ሰላም ነው? ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነው? ሰላም ነኝ። የሰማይ አምላክ ይሖዋ ይመስገን። እሺ፣ ስናወራ የነበረው ነገር ምንድን ነው መሰለህ? ክርስቶስ የሚለው ስም ወይም ደግሞ ክሪስቶስ የሚለው የግሪክ ሰብጀንት እና ማሻህ የሚለው ቃል የማስም ነው የማዕረግ ስም ነው ወይስ አይደለም? ምን ማለት ነው የሚለው ከቃሉ ፍቺ ጀመርንና ከዛ በኋላ ብሉይ ኪዳን ላይ ነገስታትም ካህናትም ነቢያትም በዚህ ስም ይጠሩ እንደነበረ ማስረጃዎችን ስናይ ነበረ። ሁላችንም በጋራ በዚህ ነገር ተስማማል። አሁን ወደ ምን መጣን? ኢየሱስ ወደሚለው ስም እናወራ ብለን በተራ በተራ ከሐዋርያ ቤተክርስቲያን አንድ ፕሮቴስታንቶችም ነበሩ። ያው ትንሽ አንዳንዶቹ ስሜታዊ የሆኑ መጡና ራሳቸው እንዲወርዱ ተደርገዋል። እና ከዛ ደግሞ ከየዋ ምስክሮች ከእስልምና ቤተ እምነት ደግሞ እኔ እያወራን ሀሳባችንን እያንሸራሸርን ነበር እና ኢየሱስ የሚለው ስም የአብ ስም ነው በሚል ወንድማችን ኤም ሀሳብ ሰጥቷል፣ የራሱ ማለት ነው። እንደገና ደግሞ ግሩሜ ደግሞ ው እንደዚህ ኢየሱስ የሚለው ስም እንደዚህ ነው እንደዚህ ነው ብሎ ብሏል። እኔም ደግሞ ኢየሱስ የሚለው ስም ሰዎች እንደዚህ ሲጠቀሙበት የነበረ ስም ነው ብዬ ማስረጃ ሰጥቻለሁ። አሁን አንተ ደግሞ አንድ 3 ደቂቃ አይ ቲንክ 3 ደቂቃ የሚበቃ አይመስለኝም፣ 4 ደቂቃ ውሰድና
ኢየሱስ የሚለው ስም በዕብራይስጡ ምን ይላል? በግሪክ ሰብጀንት ምን ይላል? ኦሪጂናሉ የትኛው ነው? ከዛ በኋላ የፍጡር ስም ነው ወይስ የፈጣሪ ስም ነው? ከምን አንጻር ያ ነገር ተባለ የሚለውን ጊዜ ወስደህ እንትን በለው። ካልጨረስክ በሚቀጥለው ዘር ደግሞ መምጣት ትችላለህ። ይኸው መድረኩ ላንተ ክፍት ነው። ይበቃኛል። እኔ ፈጠን ማለት ስለምወድ ይበቃኛል። አሁን 1:07 ነው። እሺ 4 ደቂቃ እጠቀማለሁ። መልካም ነው። ያው መጽሐፍ ቅዱስ ስንመረምር ኢየሱስ ክርስቶስ ኢየሱስ የሚለው ስም ግሪኩን ስናየው ኢየሱስ አይደል ኢየሱስ ይላል። የግሪከኛ ቃል ነው። ግን እዛው ላይ በስትሮንግ ነምበር ገብተን ስንመለከተው ወይ ባይብል ሃይቭ ላይ ሊሆን ይችላል፣ ኪንግ ጄምስ ቨርጅን ላይ ደግሞ በሌላ በኩል የተዘጋጀ ያለ እዛ ስንመለከተው ያሁሻ ነው የሚለው። እንዴት ነው ያሁሻ? ይኸው ከታች ጽፌላችኋለሁ፣ ግን አጠፋብኝ እንጂ ከስሙ እንደምንረዳው ያሁሻ ማለት ያሁ የአብ ስም ነው። ያህዋ ከሚል የተወሰደ እና ያሻ ከሚል ከዕብራይስጥ ቃል የመጣ ሲሆን ያሁሻ ማለት ያህዋህ ማዳን ነው የሚል ትርጉም አለው። ይሄ ስም የአብ ስም ነው ወይ ካልን አይደለም። በዚህ ስም 4 ሰዎች የተጠሩ አሉ። በመጽሐፍ ቅዱስ የተጻፉ ሰዎች 4 ሰዎች አሉ ያሁሻ ተብሎ የተጠሩ። የኢዮሴዴቅ ልጅ ታላቁ ካህን ኢያሱ፣ የነዌ ልጅ ኢያሱ እና ኢዮስጦስ የተባለው በሐዋርያት ስራ ላይ ኢየሱስ የተባለው ኢየሱስ የሚባል አለ። እሱና መሲሁ ያሁሻ ተብሎ ተጠርተዋል። የአብ ስም ነው ወይ ለሚለው የአብ ስም አይደለም። ማረጋገጫ አለን። በአዲስ ኪዳን የአብ ስም ሊሆን አልቻለም። ራእይ 19 ከቁጥር 1 እስከ 6 ስንመለከት በሰማይ ያሉ ፍጥረታት ሃሌሉያ እያሉ ያወድሱታል አብን። ምን ማለት ነው? ሃሌሉ ያህ ኦይ ወይም ደግሞ ያሁአህ ማለት ነው። ያህ የሚለው ቃል ማለት ነው። ከ4ቱ ቴትራግራማቶን 2ቱ ወስዶ ያህ ትውልድ ሆይ ያህን አወድሱት ወይም ያህዋህን አወድሱት እያሉ ያወድሳሉ በሰማይ ያሉ ፍጥረታትና ስሙ ኢየሱስ ወይም ደግሞ ያሁሻ አይደለም የአብ ስም። ያሁሻ ነው የአብ ስም ቢሆን ኖሮ በሰማይ ያሉ ፍጥረታት ምን ብለው ነው ማመስገን ያለባቸው? ሃሌሉ ያሁሻ ብለው ነበር ማመስገን ያለባቸው፣ ወይም ደግሞ ሃሌሉ ኢየሱስ ነበር ማለት ያለባቸው። ስለዚህ ስሙ ያሁሻ ነው፣ የአብ ደግሞ ያህዋ ነው፣ አልተቀየረም ማለት ነው። የሸዋ ነው የሚባለው ነገር እሱ ትክክል አይደለም። የሸዋ H3444 ላይ ነው የሚገኘው ኮዲንጉ። የያሁሻ የሚለው ደግሞ H3091 ላይ ነው የሚገኘው። ከታይ ጽፌዋለሁ ሁለቱንም። ስለዚህ የሸዋ አይደለም ያሁሻ ነው። የሸዋ ለአብም ይሆናል። መጽሐፍ ቅዱስን ስንመረምር አብ መድኃኒቴ ነው አዳኜ ነው ተብሎ የተጻፈበት ሁሉ ዕብራይስጡ የሸዋ ነው የሚለው። ስሙ ግን የልጁ ስም ግን ያሁሻ ነው። ያሁሻ ማለት ከስሙ እንደምንረዳው ያህዋ ማዳን ነው። ኢቭን ኢየሱስ አዳኝ ነው አይልም። ኢየሱስ አዳኝ ነው ለማለት ነው ያሁሻ የሚለውን ስም ሪሙቭ ያደረጉት። በስሙ ያሁሻ የሚለውን ስም መጠቀሙ ትልቁ አድቫንቴጁ አዳኙ አንዱ አምላክ ያህዋ ብቻ መሆኑን የሚያመለክት ስም ነው። ይሁዳ 1:25 ላይም አዳኝም እውነተኛ አምላኩም አብ ብቻ ነው ይላል እና መሲሁ ሲመጣ አንዱን አምላክ አዳኝና እውነተኛ አምላክ መሆኑን የሚያብራራ ስሙ ራሱ ያሁሻ ያህዋ ማዳን ነው የሚል ስለሆነ ያን ስም አስወግደው ሌላ ስም መስጠቱ ተገቢ አይደለም። የሸዋ ብለው መጥራታቸውም ተገቢ አይደለም። የሸዋ ለአብ ስለሚሆን ነው። ያሁሻ ግን ያህዋ ማዳን ነው ስለሚል፣ የሸዋ ማለት ደግሞ ማዳን ብቻ ስለሚል ያህዋ ማዳን ነው ስለማይል አግባብ አይደለም። ስሙ ያሁሻ ነው። የአብ ስም አይደለም፣ የልጁ ስም ብቻ ነው። ራእይ 19 ከቁጥር 1 እስከ 6 ያለውን ክፍል ሃሌሉያ የሚለውን መመርመር ትችላላችሁ። ደቂቃ አለቀ እንዴ? እኔ ተመስጬ ነበር ሳዳምጥ የነበረው እና በጣም አላለቀ። ምናልባት አልቆ እንደሆነ አይዶን ነው አልቆ እንደሆነ ፈርቼ ለእኔ 4 ደቂቃ ነው 40 ሰከንድ ነው የመሰለኝ። ይቅርታ አድርግልኝ እና ማለት ነው በጣም ደስ ብሎኝ ተመስጬ ነበር ሳዳምጥ የነበረው። ማለትም የሆነ ፎርማቲቭ የሆነ ኖሌጅ ነው፣ ኖሌጀብል የሆነ ፕሬዘንቴሽን፣ ወንደርፉል የሆነ ፕሬዘንቴሽን ያቀረብከው። በጣም ነው የምናመሰግነው። በእንደዚህ አይነት መልኩ ነው የሰው ልጅ ማውራት ያለበት፣ እውቀቱ ላይ ብቻ ሀሳቡ ላይ ብቻ ማተኮር። ይሄ ፐርሰናሊ መሆን አታክ መደራረግ የለብንም እና ፕሮቴስታንት እና ኦርቶዶክሶች ተማሩ። ለማንኛውም ማለት ነው ውይይት ምን ማለት እንደሆነ ሬስሊንግ አይደለም፣ ድብድብ አይደለም። ውይይት ማለት በሀሳብ መቀያየር ነው። የምታምኑበትን ነገር የምትሉትን ነገር የሐዋርያት ቤተክርስቲያን አሉ፣ የዋ ምስክር አለ፣ የአሻ ደግሞ ሌላ ቤተ እምነት ነው፣ ዩኒታሪያን አሉ፣ እኔ ሙስሊም አለው። ግን የተከባብረን እስካሁን ድረስ ስድብ የለም። መሀል ላይ አንዳንድ ልጆች ዝም ብለው እርግጫ ምናምን የለመዱ ሰዎች እንወያይ ስትሏቸው እንደባደብ ያልኳቸው የተባሉ ይመስል እርግጫ ውስጥ ይገባሉ። እርግጫ ማለት ነው እንትን እና ምራቅ የዋጠ ሰው እንደዛ ነው።
ምራቅ የሚተፋ ሰው ደግሞ ይለያያል። እና የሚዝረከረክ ሰው እዚህ ቤት ውስጥ አይስተናገድም። ያው እኔ ጋርም የማይመጡት አብዛኛውን ለዛ ነው፣ ስለሚዝረከረኩ ነው። ራሱ ላጫቸውማ አይቻልም፣ ላጫቸውን ሳይጠርጉ ነው የሚመጡት። እና ከዛ አንጻር ነው። ይቅርታ አድርጉልኝ፣ እኔ መውጣት አለብኝ። ባክ ኤንድ ፎርዝ ዲያሎግ ማድረግ ከፈለጋችሁ ኤም መነጋገር ትችላለህ። ተራው የኤም ነው። ቤቱን ዱከም ካለ አንድ ላድርገው ከቻልክ ማለት ነው። ኢሳቅ የምትለው ነገር ካለ እኔን ተክተህ መቀጠል ትችላለህ። ከአንድ ቤተ እምነት ሁለት ሰዎች መሆን የለባቸውም ከሚለው አንጻር ነው። ለዛ ነው ምናልባት የታፈን ከሆነ እንዳይሰማ፣ ከዛ አንጻር ነው። እኔ ልውጣ። ስለነበረን ጊዜ በጣም ነው የማመሰግነው። ኤም በጣም አመሰግናለሁ፣ አላህ ይስጥልኝ። እንደገና ደግሞ ግሩሜ በጣም አላህ ይስጥልኝ፣ በጣም አመሰግናለሁ። ዱከም የቤቱ ባለቤት በጣም አመሰግናለሁ። ሌሎችም ገስት ላይ ያላችሁ ስታዳምጡ የነበራችሁ ሰዎች በጣም አመሰግናለሁ። ከስርም ስታዳምጡ የነበራችሁ ታዳሚዎች ክርስቲያንና ሙስሊሞች በጣም ነው የማመሰግነው። መልካም ቀን ይሁንላችሁ፣ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጀዛከላሁ ኸይር ኡስታዙና። የሚገርም አሪፍ ውይይት ነበረ፣ ስርዓት ባለው ሰው እንደዚህ